ጀነሬተሩ ይነሳል ግን ምንም አይነት አውትፑት ቮልቴጅ የለውም። እንደምታዩት ከሆነ ዲስፕሌይ ላይ ምንም አያብራም ለምትሉ ሰዎች ይሄ ቪዲዮ ለእናንተ ይሁንልኝ። ይሄንን ጀነሬተር እንግዲህ ዛሬ አብረን ሰርቪስ እናድርግ። እንደምታዩት ከሆነ ጀነሬተሩ ተነስቷል ግን ምንም አይነት ኤሌክትሪካል ቮልቴጅ አያነብም፣ ኢንዲኬተሩ አያነብም፣ አውትፑት ቮልቴጅም የለውም። ስለዚህ በመጀመሪያ ደረጃ ይሄ ከኋላ በኩል ሁለት ብሎኖች አሉት። እነዚህን ሁለት ብሎኖች በዲናሞ በኩል ሁለት ብሎኖች እንፈታቸዋለን ማለት ነው። ቀለል ያለ ነው። በደንብ በትዕግስት ብትመለከቱ ጠይቃቸዋለሁ። በመጀመሪያ ደረጃ ይሄ የምታዩት ኤቪአር ወይ ደግሞ አውቶማቲክ ቮልቴጅ ሬጉሌተር ወይ ደግሞ በእኛ ካፓሲተር የምንለው ነገር ነው። እንደምታዩት በመጀመሪያ ስናየው አሁን የካፓሲተር አብጧል ማለት ነው። ስለዚህ ምንም ጥያቄ የለውም። ይሄንን ካፓሲተር እንቀይረዋለን። ፌል አድርጓል ማለት ነው። አንዳንድ ጊዜ ላያብጥም ይችላል። እንደዚህ ፌል አድርጎ ላያብጥም ይችላል። ስለዚህ ይሄንን ካፓሲተር እንቀይራለን ማለት ነው። በቀጣይነት ደግሞ ምንድነው ደጋግሜ ቪዲዮ እንደሰራሁላችሁ ከሰል ነው። ይሄ የምታዩት ካብረን ብረሽ ወይ ደግሞ ከሰሉ በሚያልቅበት ሰዓት ላይ እሱም ሊሆን ይችላል። በቀጣይነት ደግሞ ስቴተሩ እንዴት ቼክ ታደርጉታላችሁ? በአይናችሁ ቼክ ታደርጉ። አንዳንድ ስቴተሮች በጣም ጨሷል ማለት ነው። ስለዚህ ከነዚህ ሶስት ነገሮች አያልፍም ማለት ነው። በመጀመሪያ ደረጃ ይሄ ካፓሲተር ለምታት እየቀየር ነው። ስትቀይሩ እንደየ አይነቱ ወይንም እናንተ እንደምታችሁ መሆን አለበት። ባለ 6 ጡት ባለ 8 ጡት ባለ እሱን ቼክ ማድረግ ይኖርባቸዋል። ይሄንን ካፓሲተር ከቀየርን በኋላ ጀነሬተሩ ቼክ እናደርገዋለን። ጀነሬተሩን ቼክ በምናስነሳበት ሰዓት ላይ እንደምታዩት ከሆነ አሁን ጀምሯል ማለት 220 ቮልት እያነበበ ነው ሪዲንጉ ማለት ነው። አመሰግናለሁ።